ጊዜ ወስደሃል ወይ ካምላክ ጋር ከጌታ ጋር እግዚአብሔር ጋር ሳትሆን ታግለህ ሳታሸንፍ ከአደባባይ ከወጣ ችግር ነው፣ ትጠፋለህ ከአደባባይ። ስለዚህ ያለ መንፈስ ቅዱስ የሚሰሩ በርካታ ስራዎች ለሰውም ሆነ ለትውልድ የሚጠቅም ነገር የለም። ቀውስ ነው ያለበት። ጊዜያዊ ነው፣ እንደ ጤዛ ነው፣ ይዘንባል፣ ይደርቃል፣ የሆነ ትኩረት ሊያመጣ ይችላል። አንድ ጥሩ ከማቴዎስ ወንጌል ላይ አንድ ነገር ላሳይ። ጌታ ኢየሱስ ክርስቶስ 40 ቀን ጾመ ጸለየ። ከ40 ቀን ጾምና ጸሎት በኋላ ከመናፍስት ጋር ተዋጋ፣ ወይንም መናፍስትን ተፈተነ። መናፍስት ከተፈተነ በኋላ ወደ አደባባይ ወጣ። ሶስት ነገር፣ ከእግዚአብሔር ጋር ማሳለፍ፣ ከመናፍስት ጋር መዋጋት፣ አደባባይ ማሳለፍ። ይሄ መጠበቅ አለበት። ይሄን ከገለበጥከው ችግር ነው። ከእግዚአብሔር ጋር ሳትሆን ታግለህ ሳታሸንፍ ከአደባባይ ከወጣ ችግር ነው፣ ትጠፋለህ ከአደባባይ። አደባባይ የመጨረሻው ስቴፕ ነው። አደባባይ ወጥተህ ማገልገል የመጨረሻ ነው። ጊዜ ወስደሃል ወይ ካምላክ ጋር ከጌታ ጋር? ያ ብቻ አይደለም፣ በህይወት የሚፈትኑትን ነገር ማለፍ ይችላል ወይ? ምክንያቱም በአገልግሎት ተናጋሪ ብቻ ሳይሆን ነዋሪ ሆነ የህይወት ምሳሌ ማሳየት ስላለብህ ያላለፍከውን ነገር ሰዎች እንዲያልፉ መስበክ የለብህም። ይህ ዘመን የሆነው ምንድነው? ሰዎች ከእግዚአብሔር ጋር ቆይታ የላቸውም፣ ተፈትኖ ያለፈ ማንነት የላቸውም፣ አደባባይ ወጥተዋል። ብዙ ሰው ከአደባባይ የምትናጣበት ዘመን ነው። ያለ እግዚአብሔር ከአደባባይ ወጡ፣ ያለ እግዚአብሔር ስለወጡ ይጠፋሉ ማለት አይቆዩም። አደባባዩ ላይ አየሩ ላይ አይቆዩም። ብዙ ሰዎች ታግሎ የማሸነፍ ኤክስፒሪየንስ የላቸውም፣ ልማዱም የላቸውም፣ በዛ ውስጥ አላለፈም። ስለዚህ አደባባይ ወጥተው የመጣባቸውን ቻሌንጅ መሸከም አቅቷቸው የጀመሩትን ነገር ትተው ወደ ኖርማል ነገር ይመለሳሉ። ስለዚህ ያለ መንፈስ ቅዱስ ያለ እግዚአብሔር የሚደረግ ማናቸውም ነገር ምልክቱ እድሜው አጭር ነው። ድምቀት ይኖረዋል፣ ግርግር ይኖረዋል፣ እድሜው ግን አጭር ነው። ስለዚህ ማድረግ ያለብን ከመንፈስ ቅዱስ ጋር ሁል ጊዜ አብሮ መጓዝ መቻል እንዳለብን እሱን ማሰብ ነው የሚሻለው።